ሰላም ጤና ይስጥልኝ ውድ የስፖርት ቤተሰቦችና የሊጉ አዲሱ ሻምፒዮን የአርሰናል ደጋፊዎች፣ ዛሬ በመላው ዓለም የሚገኙ የእግር ኳስ አፍቃሪያንን በከፍተኛ ሁኔታ እያነጋገረ ስላለውና ሙሉ በሙሉ ስለተቀየረው የፕሪሚየር ሊጉ አዲስ ገጽታ እንወያያለን። ወደ ዝርዝር መረጃዎቹ ከመሻገራችን በፊት ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን እንድትጫኑ በትህትና ጠይቃለሁ። አሁን በቀጥታ ወደ አጓጊው ትንታኔ እንለፍ። የዘንድሮው የእንግሊዝ ፕሪሚየር ሊግ ውድድር ታሪክ የተሰራበትና መላውን የሰሜን ለንደን ደጋፊዎች በደስታ ያሰጠመ ሆኖ አልፏል። አርሰናል ከሁለት አስርት ዓመታት በላይ የዘለቀውን የዋንጫ ጥማት በመስበር በሚካኤል አርቴታ መሪነት የ2025 እና 26 የፕሪሚየር ሊግ አዲስ ሻምፒዮን በመሆን በይፋ አረጋግጧል። መድፈኞቹ በሊጉ የበላይነታቸውን አሳይተው ዋንጫውን ማንሳታቸው ብቻ ሳይሆን ይህ ስኬት በክለቡ የዝውውር ገበያና በቀጣይ ዓመት የዋንጫ የበላይነት ጉዟቸው ላይ አዲስ መነቃቃትን ፈጥሯል። አሁን ላይ አርሰናል የሊጉ ንጉስ በመሆኑ ጠንካራ ተጫዋቾችን ለመሳብ ትልቅ አቅምም አግኝቷል። በሌላ በኩል ደግሞ የሊጉን መዋቅር ሙሉ በሙሉ ያናወጠ ሌላ ትልቅ ሰበር ዜናም ተከስቷል። ለአንድ አስርት ዓመታት ማንቸስተር ሲቲን በበላይነት የመራውና በርካታ ዋንጫዎችን ያሳካው ድንቅ አሰልጣኝ ፔፕ ጋርዲዮላ ክለቡን በይፋ ለቆ ወጥቷል። የጋርዲዮላ ከሲቲ መልቀቅ ለሰማያዎቹ ትልቅ ክፍተት የፈጠረ ሲሆን እንደ ማቴዮ ኮቫቺች ያሉ ቁልፍ ተጫዋቾችም ክለቡን እንዲለቁ መንገድ ከፍቷል። ይህ የፔፕ ጋርዲዮላ ስንብት ለአርሰናል በቀጣይ የውድድር ዘመን የፕሪሚየር ሊግ የበላይነቱን ጠብቆ ለመቀጠልና ዋንጫውን በቀላሉ ለመከላከል ወርቃማ ዕድል ይፈጥርለታልም ተብሎም ይታመናል። ክለባችን አርሰናልም እንደ ሻምፒዮንነቱ ስብስቡን ይበልጥ ለማጠናከር በዝውውር ገበያው ላይ በንቃት እየተንቀሳቀሰ ይገኛል። ልምድ ያለው ፈረንሳዊ ግብ ጠባቂ ኢላም ሚስሊነር በነፃ ዝውውር ማስፈረሙም የተረጋገጠ ሲሆን ተጫዋቹ ራሱ ወደ ሻምፒዮኖቹ ክለብ በመቀላቀል እጅግ ደስተኛ ነኝ በማለት ለአርሰናል ያለውን ክብር ገልጿል። በተጨማሪም ክለቡ የሊያንድሮ ትሮሳርድን መልቀቅ ተከትሎ ክሪስቶስ ጾልስን ለማስፈረም የመጨረሻ ምዕራፍ ላይ መድረሱንና ከኒውካስትል አማካኙ ብሩኖ ጉማሬሽ ጋር በግል ጥቅማ ጥቅሞች ዙሪያ መስማማቱ መድፈኞቹ በቀጣይ ዓመት ሊጉን በበላይነት ለመምራት ያላቸውን ቁርጠኝነትም ያሳያል። የጋርዲዮላ ከሲቲ መውጣትና የአርሰናል መፍጠም የዘንድሮው የፕሪሚየር ሊግ የኃይል ሚዛን ሙሉ በሙሉ ወደ አርሰናል አዙሮታል። አርሰናል የ26ቱ ሻምፒዮን መሆኑን ተከትሎና የፔፕ ጋርዲዮላ መውጣት ተገን በማድረግ በቀጣዩ ዓመትም ዋንጫውን በድጋሚ ማቆየት ይችላል ብላችሁ ታስባላችሁ? ያላችሁን ማንኛውንም አስተያየት በኮሜንት መስጫው ላይ አስፍሩልኝ። ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ በሌላ አዲስ ስፖርታዊ መረጃ እስከምንገናኝ ድረስ ደህና ሰንብቱ።